ችግር አላመጣብህም ወይ? 100% አሁን አገልግሎታችን ላይ ኢሜጅህ ተደርጎ አንዴ ከተሳለ በዚህ ህዝብ ውስጥ በምንም አታጠፋውም። ካውንስል ውስጥ የሚፈለግ ቦታ ይመዘዛል፣ ማይፈለግ ቦታ ይደበቃል ምናምን ነው ስርዓቱ፣ ጌሙ ማለት ነው። ቃሉ በራሱ ይዞ የሚሄደው ስነ መለኮት አለ። ሰጠነ የሚለው ቃል አንተ ሳታብራራው እኔ ጆሮ ላይ ሲደርስ የሚሰጠኝ ትርጉምና ፍቻ አለ። ሰይጣን ሆነ ኢየሱስ ሰይጣን ሆነ የሚል ትርጉም ይሰጣል። ስለዚህ ይህንን የሰማ ሰው ሁሉ ካንተ ጋር ይጋጫል፣ ይፈራሃል፣ ይሸሻል፣ ይደነግጣል። ቃላትን ስንጠቀም መቼም እውነት ነው። ከዚህ በኋላ መቼም እንዳንተ የተማረ ሰው ይኖራል ብዬ አላስብም። በቃላት አጠቃቀም ላይ ይሄ ሁሉ መከራ ተቀበሉ። አዎ እንደው ያንን ትምህርት በዛ ሁኔታ ስታስተምር ትሪት የተደረክበት መንገድ ወደ አብያተ ክርስቲያናት ህብረትም ሄጄ ሁኔታውን ለማስረዳት ሞክሬያለሁ። እናነጋግራችሁ እያለን ነው በ32ኛው ጉባኤ ያወገዙን የሚል ነገር እየነገርከኝ ነው። የተጎዳሁ እኔ ነኝ አውቃለሁ፣ ያዘንኩ እኔ ነኝ። እነሱም አዝነዋል። ለምን አንድ አይነት ብቻ አይደሉም። በቅንነት የሚሰሙ ሰዎች አሉ። እውነት ብለሃል ብለውም አይምሯቸው የረከሰ አሉ። ስለነሱ እኔ ይቅርታ ጠይቃለሁ። የእውነት አንዴ አይደለም ብዙ ጊዜ ይቅርታ ጠይቄያለሁ። ቃሉ ከሆነ ያሳዘናችሁ፣ የቃሉ አካሄድ ከሆነ እውነቱን ደግሞ ዛሬ ተናግሬያለሁ። ማንኛውም ወንጌል አማኝ ሰይጣን ብሏል ዘላለም ብሎ የሚያምን በዚህ ቃል ምክንያት ልቡ ያዘነ የተጎዳ ኦፌንድ የሆነ በሐሳቡም በትምህርቱም በምኑ ላለ በሕያው እግዚአብሔር ልጅ ስም ይቅርታ ጠይቃለሁ። ማችን ኢየሱስ ሰጠነ የሚል አቋም የለውም። ኢየሱስ ረክሷል፣ ሰይጣን ሆኗል፣ ወደ ሲኦል ወርዶ በመንፈሱ የኃጢአትን ዋጋ ከፍሏል የሚል አቋም የለውም ማለት ነው። ትምህርትም ወንድማችን ዘላለም እውነት ነው። እግዚአብሔር ይመስገን። አሜን። ቃሉንም ስለተጠቀመ በዚህ መንገድ ይቅርታ ጠይቆናል። እኔ በበኩሌ በግሌ ይቅርታን ተቀብያለሁ። እንደ ማኮኔል አይነት በእምነት እንቅስቃሴ ወይም በኑፋቄ ላይ ጥናት ያደረጉ ሰዎች አንድ ትምህርት ኑፋቄ ሊባል የሚችለው ስነ ልቦናዊና ማህበራዊ ቀውስ ካስከተለ ነው ይላሉ። አንድ የኑፋቄ መለኪያ ብለው የሚያስቀምጡት ይህንን ነው። እንደው ከዚህ አንጻር የተልእኮ ለትውልድ ቤተክርስቲያን ለኑፋቄ የተጋለጠች አይደለችም ወይ? ከዚህ መለኪያ አንጻር አጭር መልስ፣ ያው ዝርዝር ጥያቄዎች ስለማነሳ አይ አይደለንም። ምክንያቱም እኛ በእንደዚህ አይነት ትምህርት ውስጥ አይደለም ያለነው። እንደዚህ አይነት ትምህርት ውስጥ አይደለም። መጽሐፍ ቅዱሱም በተረዳንበት እምነት ተልእኮ ለትውልድ ራዕይ ነው። እግዚአብሔር በዚህ ትውልድ መሃል የሰጠን የላከን ራዕይና ሐሳብ አለ። መሰረታችንን ሳንለቅ እንደ አባቶቻችን በዘመናችን በእኛ ዘመን የክርስቶስን አካል ወዳለ መረዳትና ወደ መንፈስ ቅዱስ መገለጥ እንቅስቃሴ ለማስገባት እንሰራለን። ከዚህ የተለየ ምንም አጀንዳ የለንም። እንግዲህ ይህ ጥያቄ መነሻ ምክንያት አለው። ለምሳሌ ይህንን ሐሳብ የሚያነሱ ወገኖች ዘላለም ፖዝ ነው፣ ሐዋርያው ዘላለም የመጨረሻው ሐዋርያ ነው እና ሐዋርያቱ መሰረት እንደሆኑ መሰረት ጣይ እንደሆኑ ዘላለም የመጨረሻው መሰረት ጣይ ነው፣ ለትውልድ መሰረት የሚጥል ነው፣ ሕጸጽ አልባ ነው፣ በማንም አይታረምም፣ አይለካም ይላሉ። ከአንተ ሁለተኛና ሶስተኛ ሰዎች ናቸው። ዘላለም ፖዝ ነው። ፖዝ ነው፣ እውነት ነው። ስሜ እኮ ነው ፖዝ። የመጨረሻው ሐዋርያ ነው። 14ኛ ሐዋርያ ማለት 13ኛው ሐዋርያው ጳውሎስ ነው። በዚህ ላይ እኔ የሰማሁት ትርጉም እንደዛ ነው። እሺ 14ኛው ሐዋርያ ነው። ሕጸጽ አልባ ነው፣ አይሳሳትም። ስለዚህ በቸርች ውስጥ
እሱን ማረም ይህንን ተሳስተሃል ማለት አይቻልም። የማይሳሳት ነው። ይሄ እውነት ነው ወይ? እውነት ከሆነ ለስነ ልቦና ቀውስ የተልእኮ ለትውልድ ቤተክርስቲያን አማኞች ተጋልጠዋል ማለት ነው። አይ እኔም እውነት ካልሆነ ደግሞ እንድታስረዳን። አይ እኔም ተጋልጫለሁ ማለት ነው እንጂ 14ኛ ሐዋርያ እና ሐዋርያት ፖዝ ነኝ ብለኸኛል እኮ አሁን። አዎ እውነት ነው። ስሜ ነው፣ ስም ነው፣ እንትን አይደለም ማለት ነው። አዎ ጥሩ ሐሳብ። አሁን ከነገርኩ ታሪክ ውጪ ከሆነ ያለው ነገር በፍጹም ውጪ ነው። ለሰማ ዝግጁ ነኝ። እንግዲህ ይህ ነገር የተጀመረው የት መሰለ? በዚህ በናዝሬት አካባቢ በነበረው ታይም ላይ ነው ስሙም የመጣው። እንቅስቃሴውም ከፍ ብሎ ሲወጣ እጸጽ ሲፈልጉ ትርጉሙን ሳይሆን ቃሏን እቺ ፖዝ ማለት ማቆም ማለት ነው። ሌላ ምንም ትርጉም የለው። ያው ይሄ ቴሌቪዥን እሳቱ እየነደደ ነው አይደል? ሪሞቱ ላይ ፖዝ ሚላል አለ። እሷን ስትጫናት ይቆማል። ለጊዜው ነው የቆመው እንጂ ይቀጥላል። ስዕሉ እንዳለ ነው። ለጊዜው ይቆማል። አሁን ስቶፕ ሳይሆን ላይ ፖዝ ሆኗል እኮ። እሱን እኮ ነው የምልህ። ይሄ ትርጉም ነው እኮ ያጠፋቸው። ይሄ ትርጉም ነው እኔ ጋር ያለው። አዎ እኔንም ያጠፋኝ ማለት ነው። የዛው አካል ስለሆንኩ የሌላው አካል ነኝ። እውነት ነው። ልክ ነህ። እንደሱ በራሳቸው መረዳት ፖዝ ሲል ከምን ጋር ተያያዘ? ያን ጊዜ ሐዋርያነት ያው እንደምታውቀው አልነበረም፣ ብዙ አልነበረም። ጥቂቶች ነን ሐዋርያ ብለን የሐዋርያዊ ዱላ የተቀበልነው ማለት እንቅስቃሴ ነበር። እነ ጆን ሃካርት እኮ ከነሱ ጀምሮ ያስቀጠልነው እኛ ነን። ያስቀጠልነው ማለት ለምሳሌ እኔ ሐዋርያ ተብዬ ያኔ ብቻ አይደለም ግን ሐዋርያ ተብዬ በኤግዚቢሽን ማዕከል ካያንጃ የሚባል ከኡጋንዳ የመጣ ቢዮንድ ሚሊኒየም የሚል የነ ጆን ካርት ሞሪስ የሌሉ የመጡበት ፕሮግራም ማለት ነው። አስታውሳለሁ። እዛ ላይ ተቀብተናል 7 ሰዎች። እናንተ አፖስቶሊክ ኢቫንጀሊስት ናችሁ ተብሎ 7 ሰው ተመርጠን እዛው ጉባኤ ውስጥ ነው። ሰውየው በመንፈስ ነው መረጥኩ ያለው። ተመርጠን ተቀብተናል። 6ቱ የሚቀጥለው ቀን ሐዋርያ የሚለውን አልተጠቀሙ። አውቃቸዋለሁ። እኔ ግን ሐዋርያነቴን በዛው ነው የቀጠልኩት። ተቀበልክ? ኖ እዛ ጋር አይደለም እኔ ጌታ ያለኝ በትንቢትም በንግግርም በምንም ከተሰጠኝም ተልኮ ሚሽን ፎር ኔሽን ሚሽን አፖስትል ማለት እኮ the sending one የተላከ ማለት ነው። የተላከ ነው አይደል? አፖስትሎ ሲል ሴንዲንግ ዋን የተላከ ነው። በቃ እኔ ተልክ ያለው ነው። ሌላ ምንም ትርጉም የለው። ኦፊሻሊ ክርስቶስ ለዚህ ትውልድ ተልኮ ለትውልድ ሲለኝ ያለ አፖስትሊክ ግሬስ አይልከኝም ነው እምነቴም አቋሜም ማለት ነው። በጸጋ ስለሆነ ምን ላከው ያለ ጸጋ ሳይሰጥ ሂድ አይልም። በዛ እምነት ነው የገባ ነው። እና ሐዋርያ የሚለውን ስለያዙ ፖዝ ስትጨመር ምን ብለው ተረጎሙት ማለት ነው? ሐዋርያነት እኔ ላይ ቆሟል አለ። ይሄን ጊዜ አንዱ ነው ካፌ ላይ ያላቸው። በሕያው እግዚአብሔር ፊት ነው ማለት እኔ ልል አልችልም። ሐዋርያት ላስነሳ ነው የመጣሁት። በጣም ብዙ ሐዋርያት አሉ ኢትዮጵያ ውስጥ። ቤተ ክርስቲያን እስካለች ሐዋርያነት አለ ብለን ቪዥነሪ ራሱ መግለጫ አውጥቷል። በ5ቱ ጸጋዎች እናምናለን። ፖዝ ምንድን ነው ብለህ ጠየቀኝ። አንተ ለምን ፖዝ ሚል ስም ነው እኮ ፖዝ ጳውሎስ ማለት ነው። ባይዘው ፖዝ እንግሊዘኛው ማቆም ማለት ነው። ራስህ ነግረኝ ታውቀኛለህ። ቃሉን ልውሰድልህ። አንድ ጊዜ እየጸለይኩኝ ቡታጅራ እንደዚህ በአመት ውስጥ የተወሰኑ ጊዜዎች እየሄድኩ ጾም ጸሎት ገባለሁ እና እያጠናው ስለ ጨለማ ዓለም ነው ማጠናው። ስለ ኪዳን፣ ስለ ጨለማ ዓለም ምናምን ነው እያጠና ያለሁት እና እያጠናው ጌታ በዘመንና በኪዳን ውስጥ ስላቆመው ነገር ነገረኝ። አሁን ዘመን አለ አይደለም? ለምሳሌ የሞት ጥላ የሚባለው ዘመን መጣ እስከ ኢየሱስ እስኪመጣ፣ እውነተኛው ብርሃን እስኪመጣ ማለት ነው። ልክ የኢየሱስ ትንሣኤ ሲጀምር ኒው ኤራ አዲስ ዘመን ጀመረ። ስለዚህ ያ ዘመን ቆመ። ያ የሞት ጥላ ከአዳም ጀምሮ የመጣው ነገር ቆመና
አሁን የጸጋ ዘመን ጀመረ። በጸጋ ዘመን ውስጥ ነው ያለነው። ፖዝ ተደርጓል እንጂ ኮምፕሊት አልተወገደም። ስለዚህ ነው አሁን የምታየው አለ። በኪዳን ውስጥ የለም፣ በሪያሊቲ ውስጥ አለ። ከዛ ይሄ ዘመን የጸጋው ዘመን ያልቅና ወደ ሰማይ እንሄዳለን። እኛ ስንሄድ ያቆሙ የነበረው ዘሰም ሴጣን ነው አይደለም? 7 ዓመት ያውሬው ዓለም። ስለዚህ አሁን እቺ የጸጋ ዘመን ውስጥ እግዚአብሔር በክርስቶስ ኢየሱስ መስቀል በ69ኛው ሱባኤ 70ኛዋ አንድ ናት የቀረችው። በ69ኛው ሱባኤ በመስቀል ላይ ፖዝ አድርጎታል። መስቀሉን ለሚቀበሉ መስቀሉን ስትቀበል የአውሬው ኪዳንና ዘመን ውስጥ አይደለህም። በእምነት በህይወት ትኖራለህ። የእምነት ዘመን ውስጥ ነው ያለው። የምህረት ዘመን፣ የጸጋ ዘመን ውስጥ ነው ያለው። ይሄ በመስቀል ፖዝ ያደረገውን ማቆም የሚለውን እያጠናው የነበረው እሱን ስለሆነ ማለት ነው። የስም ለውጥ በባይብላችን ውስጥ ለአባቶቻችን በተለያየ ምክንያት መለኮታዊ ምልክት ተደርጎ ተሰጥቷል። ስለዚህ ለእኔ ያለኝ ምንድን ነው? በዚህ ትውልድ መሃል ይህንን የጨለመ የገባኝን ጨለማው ቆሟል ሚል ትምህርት ነው የገባኝ ብያለሁ። በመስቀሉ የገባኝን ትምህርት ፖል አለ። ኤግዞስቲቭ ስትሮንግ ኮንኮርዳንስ ግሪክ ዲክሽነሪ አለው ላዩ ላይ ፖል የምትለዋን ቃል ሄደህ ስታያት ሊትል ይላል። ከዛ ደግሞ ሩት ወርድ ይላል፣ ቁጥር ይሰጣል። ሌላ ቁጥር ሌላኛውን ቁጥር ሩት ወርዱ ሲል ስርወ ቃሉ የሚለው አማርኛ ማለት ነው። ሄደህ ስታየው ፖዝ ይላል። ሩት ወርዱ ፖዝ ነው ይላል። ስለዚህ እኔ አሁን አቡነ ጳውሎስ የሚባሉ የኦርቶዶክስ ጳጳስ ነበሩ ያኔ። ጳውሎስ ሐዋርያ ጳውሎስ አለ። ጳውሎስ ነኝ ካልኩ የሚመጣብኝን ነገር አሰብኩኝ፣ ፈራ። ስለዚህ በትርጉሙ ብጠቀምስ ጌታም ያለኝ ጨለማን ታቆማለህ። እንደው ሁለተኛ እማነሳልህ አሁን ከዚሁ ከቤተ ክርስቲያን ጋር ኑፋቄ ከሚለካበት መለኪያ አንጻር የጨው ቃል ኪዳን ታስገባለህ ይባላል ቸርች ውስጥ። ይሄ ማኒፑሌሽን አይደለም ወይ? ሰዎችን የስነ ልቦና ተጽዕኖ ውስጥ እንዲወድቁ አያደርጋቸውም ወይ? እንደው በዚህ ላይ ምን ትላለህ? እውነት ከሆነ ያው አይ የጨው ቃል ኪዳን አገልጋዮች አሁን አፕላይ እየተደረገ አይደለም። አሁን ባለው ማለት ነው ተቋርጧል። አዎ ለምንድን ነው ከመንፈሱ ውጪ የሆነ መረጃ ሰው እየያዘ ያንን እንዲያደርግ አንፈቅድም። ኪዳን ስለሆነ ማለት ነው። ይደረግ ነበር በፊት። አዎ ይደረጋል። እምነት ስላለን ነው። ተልእኮ ለትውልድ ምን አይነት መሰለ? ተልእኮ ለትውልድ እግዚአብሔር በሰጠን መለኮታዊ ኪዳን ላይ ነው የቆምነው፣ ክርስቶስ ላይ ማለት ነው። ከክርስቶስ ኪዳኖች አንዱ ክርስቶስ የዳዊት ቤት ነው። ሁሉን ስራ እኔ አልሰራም። ለምሳሌ አሁን አንተ ክርስቶስ እረኛችን ነው አይደል? ሌላ እረኛ የለንም። እረኝነቱን ባንተ ነው አይደል? ለህዝቡ ሊገልጥ አንተን እረኛ የሚያደርገው ሐዋርያችን ነው። የሱን ሐዋርያዊ ቅባት ነው በውስጣችን የሚያሳልፈው። አስተማሪያችን ነው። ሁሉ ነገራችን እሱ ነው። አዲስ ኪዳን ላይ ማንም በራሱ የቆመ የጸጋ ስጦታ የለም። እሱን ለመወከልና በሱ የጸጋ ክብር ኃይል ለመገለጥ ነው የተሰጠን። ስለዚህ ክርስቶስ በዳዊት ቤት ኪዳን ነው በእኛ ላይ ወይም በዚህ ትውልድ ላይ እሰራለሁ ያለን። ለምን ብለህ ብትጠይቀኝ የመጨረሻ ትውልድ ነን ብለን ነው የምናምነው። የመጨረሻ ትውልድ ከሆንን ኪንግደም ነው ያለን። ይኸውን የመጨረሻ ትውልድ ማለት ነው ማለት ከዚህ ትውልድ በኋላ ክርስቶስ ይመጣል። አዎ ለኛ ላይመጣም ይችላል ላይችልም። እኔ ቁጥር አይደለም የዘላለም እድሜን አይደለም የሚጨርሰው። እኔ የምኖረውም የማገለግለውም ክርስቶስ አሁን ይመጣል ብዬ ነው። ሙሽራዋን የሚያዘጋጅ ትውልድ ያስፈልጋል።
የመጨረሻው ደግሞ ምልክት አንድ ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 14 የዚህ መንግስት ወንጌል በአሕዛብ ሁሉ ምስክር እንዲሆን ይሰበካል። ኪንግደም ደግሞ ዴቪድ ገባ የዳዊት መንግስት ነው፣ የእግዚአብሔር ልጅ መንግስት እንጂ ሌላ አይነት መንግስት የለንም። ይሄ ቸርቻዊ ምናምን አይደለም። በዙፋኑ ላይ የተቀመጠው ንጉሱ የዳዊት ቤት ንጉስ ነው። ኪዳኑ የዳዊት ቤት ኪዳን ነው። ጨው ለምንድን ነው ያስፈልገው ታዲያ? ልመጣልህ ነው። እግዚአብሔር በዚህ በኪንግደም መንግስት ሲያመጣን ዳዊት ቤት ላይ ነው ያቆመን እና የኪዳናችን ቃል መዝሙር 89 ከቁጥር 20 እስከ 35 ነው። የራእያችን ማለት ነው። እግዚአብሔር በዚህ የራእይ ሰርክል ውስጥ ነው የሚያሰራን። ይሄንን ኤሪያ ነው በክርስቶስ አካል ምንሸፍነው። የሰለሞን ልጅ በነገሰ ጊዜ ምን ብሎ ተናገረ? 10ሩ ነገድ ሲሄድ 2ቱን ነገድ ይዞ 10ሩ ነገድ ሊዋጉ ሲመጡ ከሱ ጋራ ምን አላቸው? ስሙ እግዚአብሔር ከዳዊት ቤት ጋር የጨው ኪዳን እንዳለው አታውቁምን? ልታጠፉን አትችሉ ማለት። አሁን በምን መረዳት ነው የመጣ ነው? በዳዊት ቤት መረዳት ነው የመጣ ነው። ስለዚህ እኛ ተልእኮ ለትውልዶች አገልጋይ የምንሆንም የጨው ኪዳን አለን። ቤታችን ከእግዚአብሔር ጋር በጨው ኪዳን ነው የታሰረው። አገልጋዮቹ በዚህ ኪዳን ነው ያላችሁት ተብሎ በቃ በጨው ነው። ጨው ፊዚካል ጨው ምልክት ነው። ጨው ታስልሳለህ ቸርች ውስጥ። ጨው ያው በመጽሐፍ ቅዱስ ውስጥ ኦቨርዶዝ ወስጃለሁ ብሏል። አንደኛ ይሄ ኪዳን አገልጋዮችን ብቻ ነው የሚመለከተው? አይ አገልጋይ ብቻ ነው፣ ከመመን ጋር ያያዝ። አገልጋዩ በዚህ ኪዳን ካንተ ጋር ነው የሚታሰረው? ከእግዚአብሔር ጋር? ከእግዚአብሔር ጋር ነው የሚታሰረው። ኦኬ። ምክንያቱም ስለዚህ ምንድነው ያለው? እንደው አንድ የሰማሁት ነገር ስላለ ነው። እሺ ንገረኝ። ሐዋርያው ዘላለም ወይም በከተማ ውስጥ ያለ መጋቢ ከዛ የጨው ቃል ኪዳን ካልፈታው ለዘላለም በዛ የጨው ቃል ኪዳን የታሰረ ነው። ለምሳሌ ቸርች መቀየር ቢፈልግ፣ ከዛ ቸርች መውጣት ቢፈልግ፣ አገልግሎት ማቆም ቢፈልግ መውጣት አይችልም። እርግማን ይሆንበታል። ማን ያለው? እንደዛ ነው እንግዲህ የሰማሁት። እንደዛ እኮ እነሱ የሚወጡም ምንም ያለው እሺ ይወጣው የሚወጡትም እንደዛ ይላሉ እኮ። ወጥተው መቼ ፍርሃት እንዳለባቸው ከኪዳኑ የተነሳ ፍርሃት እንዳለባቸው ይናገራል። ይደርስባቸዋል። ለምን? የምትፈራው ነገር ይወርሳል። እሱ በራሱ ሲስተም ውስጥ ያለ ሂደት ነው። ነጥቡ ግን ምንድን ነው የሚደርስባቸው? ኪዳኑ እርግማን ነው በረከት ነው? ኪዳኑ እኮ እሱ ነው። እሱን ልልህ እኮ ነበር። የገቡት ኪዳን ልሙት፣ ልገደል፣ ልቆረጥ፣ ከዚህ ከወጣው ሰው አልሁን፣ ልባክን፣ ደሃ ልሁን ይላል። ኦኬ ይላል ኪዳኑ አይል። ምንድን ነው የሚለው? ከእግዚአብሔር ጋር በዚህ የጨው ኪዳን ጸንቻለሁ፣ እንደ ዳዊት ቤት እግዚአብሔር ከኔ ጋር ይሰራል እንዲህ ይላል። የእምነት ቃል ነው። ኪዳን የሚገቡት ከእግዚአብሔር ጋር ነው። አዎ በዚህ ራእይ ምትለዋን የሚለየው አሁን እግዚአብሔር የዳዊት ኪዳን ሰጥቶናል ለዚህ ራእይ አልን አይደለ? በቃ ልዩነቱ እሷ ናት። አንተም እኮ ትለዋለህ እኮ ከእግዚአብሔር ጋር የጨው ኪዳን የለህም አንተ፣ የጸና ማለት ነው፣ የማይለወጥ ኢን ክራይስት ያለ ማለት ነው። ክርስቶስ አይደለ የዳዊት ቤት። እኛ አገልጋዮቹ ይሄ የእግዚአብሔር ለኛ የሰጠን መለኮታዊ ምንድነው መታሰር የምትል ቃል ሲጠቀሙ ሰምቻለሁ። በጨው ቃል ኪዳን እኮ ልመጣልህ ናቸው። እንደዛ የሚል አለ እንትናችሁ ላይ። እሱን እንግዲህ ወረቀቱን ይዤ ማየት አለብኝ። አሁን ብዙ አፕላይ አይደረግም ብያለሁ። ግን ምንድነው ያለው? አሁን ፈርተናል ምናምን የሚል ወጥቶ ሌላ ነገር ስለሚል ነው። ሰድቦን ሰርቆን ሲቀጣ ጥሎ ወጥቶ ምናምን ስለሆነ ነው። ገባ እንጂ እሺ ኪዳን አፍርሰው የወጡትስ መተው መሪያቸውን እኔ ከዚህ ቤተ ክርስቲያን ልለቅ ነው
ግማሹ እግዚአብሔር ራእይ ሰጥቶኛል፣ ግማሹ ደግሞ አይ በቃኝ ከእናንተ ጋር መሄድ፣ ከዚህ በላይ ከእናንተ ጋር መሄድ አልፈልግም ይላል። ምዕመን አይደለም፣ ፓስተር ነው ይሄን የሚያደርገው፣ አገልጋይ ነው፣ ለዛውም ድሮ የነበረ ነው። አሁን አይምሯቸው በዚህ አይነት ሐሳብ ውሸት ስለተበላሸ አናደርገው። ለምን ሰዎችም ትክክለኛውን የመንፈሱን ሐሳብ ካላገኙት ለምንድን ነው ማረገው? ገባ? ይሄ የተበላሸውን ሐሳብ ነገዱበት ሰዎች። እኛ መሀል ያሉ ሰዎች ይሄንን ሰሙ። ከዛ በምን አይነት ማይንድ ሆኖ ነው የሚያደርገው ይሄን? ስለዚህ መንፈሱን ነው እንጂ እኮ እኛ መውጣት የፈለገ ቀን ይወጣ አይደል እንዴ? መጥቶ እኮ የጨው ኪዳኔን ማፍረስ ፈልጋለሁ ሲል አፍርሰው ይወጣሉ። ሰድቦን የሄደ ሰርቆን የሄደ ቀተነው አልሰማችሁም ብሎን የሄደ ደጆቶ ማጥቂያ አድርጎ የጨው ኪዳን ፖዝ እንደዚህ እንትን እንዲህ እያለ የሚለኝ እሱ ፐርሰናል የራሱ ችግር ነው። ከሱ ብቻ የሰማ ሰው እሱን ይመነው። እኛ ግን ይሄንን ነው የምናደርገው። እርግማን የለውም፣ በረከት ነው። እርግማን የለውም እንዴ? እርግማን አይደረግም እኮ አዲስ ኪዳን ውስጥ እርግማን እንዴት ይደረጋል? እንደው እዚህ ላይ አያይዤ ልጠይቅህና በአንተ ራእይና በሌሎች አገልጋዮች ራእይ መካከል ልዩነት አለ ወይ? ለምሳሌ በአንተ ቸርች አባል ሆነው እያገለገሉ የነበሩ አገልጋዮች ከዛ ካንተ ቸርች ሲወጡ ከዛ ራእይ ጋር ይጣላሉ እንዴ? ማለት ያንን ራእይ የሚያስቀጥሉበትን የራሳቸው መንገድ መከተል አይችሉም? አይችሉም። ኦኬ። ለምን የተለየ ራእይ አለ ወይ? አይ የተለየ ራእይ እግዚአብሔር በክርስቶስ ለቤተ ክርስቲያን ከሰጠው ሚሽን ውጪ የተለየ ሚሽን አለ ወይ? አይ የለም። የተለየ ሚሽን የለንም። ክርስቶስ ነው ብያለሁ መጀመሪያ ስንነጋገር። ስለዚህ መቀጠል ይችላሉ። ካንተ ጋር መስራት ነው እንጂ ያቆሙት ራእዩን ይዘው መሄድ ይችላሉ? አይችሉም። ኦኬ። እሱ ደግሞ ሌላ ጉዳይ ስለሆነ ማስረዳኝ። አዎ እግዚአብሔር ጀነራል በክርስቶስ ይጠራል። ሰው ስፔሲፊክ ኤሪያ ይሰጠዋል። ጳውሎስ ከበርናባስ ጋር እግዚአብሔር ነው ያጋጠመው። ዞሩ አብረው አይደለም ሰሩ። የሆነ ቦታ ላይ ደርሰው ሲመለሱ ማርቆስ መጣ። ጳውሎስ ማርቆስ ከኛ ጋር አይቀጥልም አለ። በርናባስ ይቀጥላል አለ። በመካከላቸው መለያየት ተፈጠረ ይላል። የሳተ የለም ወይ ምናምን ያለ የለም። በማርቆስ ምክንያት ማርቆስ ተማሪያቸው ነው። ሲለያዩ ምን ተፈጠረ? በርናባስ የሚባል ሰውዬ ከዛ ምዕራፍ በኋላ ታገኘዋለህ። ስራውን ሰርቷል። በዛ ቅድም መንፈስ ቅዱስ ምዕራፍ 13 ሰጥቷቸው ይሰሩ በነበረው አጀንዳ ጳውሎስ ያንኑ አጀንዳ ነው እስከ ምዕራፍ 28 ሐዋርያት ሥራ የሚሄደው። በርናባስ ነበረ የት እምልህ ቸርች ሂስትሪ ላይ እኮ ልትለኝ ይችላል። ሉቃስ ጳውሎስን ነበር ይከተል የነበረው። የሐዋርያት ሥራ ጸሐፊ ሉቃስ አይደለ? የሉቃስን አገልግሎት እየተከተለ ስለነበረ ሪፖርት የሚያደርገው በርናባስን አላየውም። አሁን ምንድነው ስለሱ ሊጽፍ አይችልም ብዬ እሱ አሁን ሎጂክ ነው የምታወራኝ። እኔ ግን የምልህ ምንድነው መንፈስ ቅዱስ አልነበረም ያጣመራቸው ለመረጥኳቸው ስራ ሳኦልንና በርናባስን ለዩልኝ ያለው። ማርቆስ ተማሪ ሆኖ ነው የገባው፣ አብሯቸው ሄደው። በማርቆስ ምክንያት ዕውቀት አይደለም ምን አይደለም ያለያያቸው። ሲለያዩ ግን ይሄ መለኮታዊው ሚሽን በበርናባስ ህይወት ባለን መጽሐፍ ቅዱስ ላይ ሲቀጥል አናየውም። የኔ አባባል በርናባስ ሰርቶ ሊሆን እኮ ይችላል፣ አላውቅም። ሚሽን የጣለው ማን ነው? በርናባስ ነው ጳውሎስ? በርናባስ ነው እንጂ ተለየ ነው። ይሄው መጽሐፉ ጳውሎስ እስከ መጨረሻው ሄደ። ጳውሎስን ጨረስነዋ። በርናባስን ብናገኘው ኖሮ እስከ መጨረሻው በዛው ሚሽን ያቀረበልን ብቻ ስለምናይ ለምሳሌ 12ቱ ደቀ መዛሙርት እዚህ ውስጥ ያሉት የጻፉት 4 ናቸው። የሉም ሐዋርያት የሌሎቹ የሉም። ጴጥሮስን ነው ብዛት ልክ ነው እኮ የበርናባስ ወንጌል የሚልም እኮ መጥቷል እኮ አይደለም።
ያ መለያየት ስለተፈጠረ ሚሽኑን ድሮፕ አድርጎ ነው የሄደው በርናባስ ብዬ ለመወሰን ይቸግረኛል። ግን እንደው ቢያንስ የታሪክ ልዩነቱን ታያል የጨረሰውን ሰውዬ ማለት ነው። ስለዚህ አሁንም ከኛመን አንድ ጌታ ኢየሱስ የተናገራት ንግግር ታስታውስ እንደሆነ ከኛ ጋር ነው። አጋንንት ሲያስወጣ አገኙትና ደቀ መዛሙርቱ ከለከል ነው ብለው ጥሩ ነገር እንደሰሩ ነገሩት ለጌታችን። አትከልክሉት፣ ማይቃወመን ሁሉ ከኛ ጋር ነው አለ። ማለት እነኛ ሰዎች ቃል ኪዳን የገቡት እግዚአብሔር ሊያገለግሉ ነው። ያው ባንተ ተለከለኝነት ቢሆንም መካከለኛ ሳይሆን ተልኮ እሺ ይቅርታ። ምክንያቱም የቃላት እንትን መካከለኛ በለ አማላጅ ሆኗል ልታመጣብኝ ነው። እኔ አላልኩም። በእኔ ተልኮ ተሰጥቶኛል። ሁሉ አይላክም። የአገልግሎት ራዕይ ከቤተሰብ ይበልጣል፣ ከልጆችም ይበልጣል። ልጆችን ከማስተዳደር ቤተሰብን ከማስተዳደር አገልግሎትን ማስቀደም አለብን የሚል ትምህርት አለው። በዚህ ምክንያት ደግሞ ብዙ ጤናማ ትዳሮች ፈርሰዋል። በዚህ ተጠቂ ሆነናል ብለው ሚዲያ ላይም ሲናገሩ የሰማዋቸው ሰዎች አሉ። ውሸት ነው እሱ። እነሱ ያሉትን ሰዎች ስለማውቃቸው ውሸት ነው። ምክንያቱም እኛ ስለምናውቅ ቸርች ውስጥ ፕሮሰስ የሄዱበትን ፕሮሰስ ስለምናውቅ ማለት ነው። ዘላለም ግን ራዕይ ይበልጣል ብሎ ያስባል ከቤተሰብ? እኔ አምናለሁ። ራዕይ ይበልጣል ብዬ አምናለሁ። እምነቴ ነው። ይህንንም አስተምራለሁ። አወዳድሬ ግን አይደለም። እኔ 3 ልጆች አሉኝ፣ በጣም መወዳቸው፣ ለልጆቼ ብዙ ዋጋ ምከፍል፣ ባለቤቴም በጣም መወዳት፣ ጥሩ ቤተሰብ መመራ፣ የቤተሰብ ሰው መባል አይነት ነኝ። እንደው አስረጅ እንዲሆን ምሳሌ ላንሳ። አንድ በአንተ ቸርች ያለ አገልጋይ ሚስቱ በአገልግሎቱ ባትስማማ ማገልገል የለብህም፣ ስራ ነው መስራት ያለብህ ወይም ደግሞ ቤት ነው ቁጭ ማለት ያለብህ ብላ ብትሞግተው፣ ካልሆነ ግን ፈታሃለሁ የሚል አቋም ብትይዝ የዘላለም ውሳኔ ምንድን ነው? ዘላለም በባህሪው አንተ እንድትወስን ነው የሚያደርግ፣ ባሰራሩ ማለት ነው። ዘላለም ባሰራሩ በሰዎች ህይወት አትወስንም? አልወስንም በፍጹም። በማንም ህይወት ወስኜ አላውቅም። ወስነው እንኳን ማለት ነው ፑሽ ሲያረጉ አስቡበት ብዬ ነው፣ እንዳትጸጸት እያልኩ ነው የምልህ። የምትወስነውን ነገር አልጫነህም፣ ግን እንዳትጸጸትበት። እንደው ራዕይ ይበልጣል ብለህ ካስተማርከው ሰውየው ከዚህ ትምህርት ተነስቶ ሚስቴ እንደዚህ ብላኛለች፣ ግን ራዕይ ስለሚበልጥ እኔ እሷን መፍታት መርጫለሁ ቢልህ ምን ታደርጋለህ? ምርጫው ነው የእሱ ነው፣ የኔ አይደለም፣ የቸርቻችንም አይደለም። ከትምህርት ተነስቶ እኮ ነው የሚወሰነው። ከትምህርቱ የተነሳው እግዚአብሔር መንግስት የሚያዘው ነገር ስላለ ነው። አሁን ትምህርቱ ምንድን ነው ጥያቄው? ትንሽ ልንገር። የመጀመሪያው ሐሳብ ኢየሱስ ክርስቶስ ሲናገር ለእርሱ መሆን የሚፈልግ ሰው አይደለም ሚስቱን፣ አይደለም እናቱን፣ አባቱን፣ መሬቱን፣ ራሱን ሳይቀር ባይከዳ ለሱ አይሆንም። በድህነት ውሳኔ ላይ ነው እሱ። አይ ድህነት ብቻ አይደለም፣ መስቀሉን ተሸክሞ በሚኖር ዝቅ ብለህ ማንበብ ትችላለህ። ዝቅ ብለህ ስታነብ እኛ ሁሉን ትተን ተከተልን አይደለም ያለው ጴጥሮስ። ሁሉን ትተን ነው የተከተልን። አሁን ለመዳን እናቴን አባቴን ሁሉንም እክዳለሁ፣ እውነት ነው። ከሚስቴም ጋር ላልስማማ እችላለሁ አይደል? ሴቷም በራሷ መብት አላት ይላል ጳውሎስ። ከመልእክት የተነሳ በራሷ የመወሰን ስልጣን አላት ይላል። ስለዚህ ሴትም ሆና በድሮ ዘመን ወንጌል ላይ ሲመጣ ግን መብት አላት፣ ይታወቃል። እዛ ላይ ነው ምን ቆመው መጀመሪያ። ሁለተኛ ራዕይ የእግዚአብሔር ፈቃድ ነው ብለን ነው የምናምነው። እግዚአብሔር እንዳደርገው በምድር ላይ የሰጠኝ ፈቃድ ነው። የምኖርለት ሌላ ህይወት የለኝም። እኔን አስመልክቶ ብትጠይቀኝ እኔ ማምነውን ስለሆነ ምነግራቸው የምኖርለት የምድር ዓላማ የለኝም። እኔ ዘላለም
በዚህ ምድር የምኖረው ለአንድና ለአንድ አጀንዳ ብቻ ነው። ጌታ አርግ ያለኝን በዘመኔ ለማድረግ። ጌታ አርግ ካለኝ ውጪ ሀብታም ለመሆን፣ ዝነኛ ለመሆን፣ ፖለቲከኛ ለመሆን፣ ፈላስፋ ለመሆን ወይንም በዚህ ምድር ላይ ልጆች ወልጄ የተንደላቀቀ መኖሪያዬ ነው ብዬ ይሄንን ዓለም አላምንም። ሞት ማመን ሰው ነኝ። አሁን ምክንያት አድርገው ሰዎች እኛ ራእይ ላይ በተለይ ከወጡ በኋላ ምክንያት አድርገው የሚያወሩ ሰዎችን ተቀባይነት የለኝም፣ አልቀበልም። እንደዚህ ስላልሆነም አልቀበልም። ለማወቅ የሚፈልጉ ሰዎችን ግን የምትኖሩበት ዓለም የሚኖርበት አይደለም፣ መንገድ ነው። እምነታችን ይሄ ነው። እዚህ ምድር ላይ ለመኖር አልመጣ፣ ምስክር ለመሆን ነው የመጣ። በቀላል አማርኛ ልንገርህ፣ ኢየሱስ በአብ እቅፍ ነበር አይደል? ሰማይና ምድርን የፈጠረ እሱ ነው። ምድር ላይ መጣ። ሊኖር ነው የመጣው፣ ሊያገለግል ነው። ሌላ ምንም ዓላማ የለው። እንድሰራ የሰጠኸኝን ስራ በምድር ሰርቼ አከበርኩን ያለ። ሊያነግሱት ነበር፣ አልነገሰም አይደለም። ሊያከብሩ ፈልገው አልከበረም፣ ሊገሉ ፈልገው አልገደሉትም። ለምን? ስራውን እስኪጨርስ። በማፈቃድ ነው የሚኖረው፣ በአፈቃድ ነው። ክርስቶስ አብ እንደላከኝ እልካችኋለሁ ያለ። ራእይ የምንለው መላክ ነው፣ ምሽን ነው። በጣም እኮ ሰው እኛን የሚረዳበት አይምሮ ልክ ስላልሆነ ነው እንጂ እኛን ስለ አገልጋዮችም ማለት ነው። እውነተኛው ነገር ወታደር ይሄና እኔን ያይ። እኔ ኢየሱስ ወታደር ነኝ። ለዘመቻ ያስከተተኝን ደስ ለማሰኘት ምኖር ሰው ነኝ። ንግድ በሚገኝበት ትዳር አልጠላለፍም። ይሄ ማለት ምን ማለት ነው? አንድ ወታደር ለአገሩ ሲል ልጄ፣ ሚስቴ፣ ትዳሬ ይላል አይልም። ነገ ተነሳ ቢባል ኮነሬል በጣም በቃ ጥሩ ነው። ኮነሬል ስልጣን ነው፣ ኑሮውም ደረጃውም መንግስትም ይጠነቀቅለታል አይደል? ጥሩ ስታተስ ላይ ያለ። ዛሬ ማታ ጦርነት ተጀመረ ቢባል የት ነው ሰውየው? ጦርነት ለሚስቱ ነግሮ ነው የሚሄደው? ከልጆቹ ጋር እነኚህ ልጆች ብሞት ምን አረጋለሁ ብሎ ነው የሚሄደው? ለመሞት እኮ ነው የሚሄደው። የመንግስት አጀንዳ ነው ያለው። የመንግስት ማይንድ ሴት ነው ያለው። አየህ፣ ብሶት ያለባቸውን ሰዎች ሰብስበህ ያውም ደግሞ በመልካም አይደለም፣ ድሮ በነበረክ የኔጌቲቭ አይምሮ እነዛ ቸርች ያሉ ኬዞች ተብሎ ሰው ሊናደድ ሊቆጣ የሚያስችል ግን ወደ ቃሉ ስትገባ እነኝማ ጨካኝ ናቸው፣ እነኝማ የጨከኑ የክርስቶስ ሰራዊት ናቸው የሚያስብል እንደ ነውር የሚያወሩታሉ፣ እንደ ነውር የሚያስቆጥሩታሉ። አሁን ቀጥታ ልጅን ትመርጣለህ ወይስ አገልግሎት ብለህ ትወስናለህ ብትል ዘላለም መጀመሪያ የማይወስነው ነገ እሱ ወስኖኝ ነው እንዳትል። ዘላለም ያስተምርሃል መጽሐፉ የክርስቶስ ወታደር እንድትሆን የተልኮ ሰው ተልኮ አለኝ ዓላማ አለኝ እንድትል አድርጎ ስለሚያስተምር ነው። አንድ አሪፍ አባባል ልንገርህ። ተልኮ ለትውልድ በዓመት 2 ጊዜ ጸሎት አለው። ከመላ ኢትዮጵያ ይሰበሰባል ህዝቡ። ለ7 ቀን እንገባለን። ባለፈው 40 ምንጭ ነበርኩ ብዬ ቀድሜ ነገርኩ ማለት ነው። ጾም ጸሎት እንገባለን። አገልጋይ በሙሉ ይመጣል። ማኔጅመንት፣ አስተዳደር ምናምን ሁሉ ይመጣል። ከዛ ከስር ያለ አገልጋይ ይሰበሰባል። 7 ቀን ከጠዋቱ 12 ሰዓት እስከ 6 ሰዓት፣ ከ9 ሰዓት እስከ 12 ተኩል እስከ 1 ሰዓት ፕሮግራም ይደረጋል። 7 ቀን ለተከታታይ ማለት ነው። ይሄ ፕሮግራም የሚደረገው አንደኛው ጳጉሜ ላይ ነው። ከጳጉሜ 1 እስከ መስከረም 1 እና አንዱ ሚዲያ ላይ አሁን ይሄንን ስለማውቅ ነው ይሄን አይነት ችግር ያወሩ ሰዎች እነማን እንደሆኑ። አንደኛው ሚዲያ ላይ ወጥቶ እኛ እኮ ማለት ለ20 ዓመት በዓል አክብረን አናውቅም ማለት
ውሸቱን አይደለም፣ እውነቱን ነው። ዓመት በዓል የሚከበርበት ቀን ላይ እኛ የአዲስ ዘመን አዋጅ ላይ ነን። ከየከተማው መጥቶ ልጆች አሉት፣ ሚስት አለው። ነገር ግን ያቺ ቀን የዓመቱን አዋጅ ብለን የምንጸልይበት የምናውጅባት ነን። በተልእኮ ለትውልድ ባህል ውስጥ ነው ማለት ስርዓት አለን፣ ባህል አለን አይደለም? ክፉ አይደለም። ዓመት በዓል ራሱ ምንድን ነው? አገራዊ ባህል አይደል እንዴ? ወይንም መጽሐፍ ቅዱሳዊ ስራ ባህል አይደል እንዴ? በእግዚአብሔር ፊት ቢሆንበት ምን ይጎዳዋል? ምንም አይደል። ግን ሰው ብሶቱን ሲያወራ ዓመት በዓል እንኳን አክብረን አናውቅም ሲል ምንድን ነው ፊልም የምታደርገው? እንደ ሰው ይሄ ሰውዬ በቃ ባሪያ አድርጓቸዋል ልትል ትችላለህ። እንኳን አላከበርክ፣ ወታደር ነበርክ፣ አምነ ለቸርቹ ቀጠል፣ የዛ ለጸሎት ላይ ነበርክ ምናምን አትለውም? ለምን አይባልም? አንዱ ነው እንደሱ ያለኝ እና ያነቃኝ ማለት ነው። እየሰማኋቸው አለኝ ዘላለም አርሚኔ የገነባው ማለት ነው አልኩኝ አለ። እነሱ በኔጌቲቭ ነው የሚያወሩት አለ። ስሰማው ግን የአካሄድህ የጨከነ አርሚ ነው ማለት ነው። ወታደራዊ ሴኩላር ቢሆን ወታደራዊ ነው። ለዓላማው በህይወቱ ወስኖ የገባ ባይዘዌ አርሚ ኦፍ ክራይስት የሚል ትምህርት አለኝ። ማይንድ ኦፍ ሚሊታንት የሚል ትምህርት አለኝ። እናወራባቸዋለን በቀጣይ። እሺ አሁንም ስላነሳቸው ነገሮች ሰፋ አድርገን በሚቀጥለው እንደምትቀርብልኝ በተመልካቾች ፊት ለማስተገባለህ እንደ አየሩ ሁኔታ ነው። የዚህኛውን እንትን ደመና አይተን አለው እኔ ችግር የለብኝም። ማረምን መልመድ አለብን ብዬ አምናለሁ። እንደው በቅርብ የኔ መጽሐፍ ግምገባ ነበረና በህንጸት የመጽሐፍ ክበብ ታውቀው እንደሆነ አላውቅም። አዎ ህንጸት ማለት እኮ ማቴቴስ ተሻሽሎ ማለት ያንተ ቀበኞች ናቸው ማለት እና በየወሩ አንድ መጽሐፍ ይገመገማል ተመርጦ። እዛ ላይ ይሄ የመለኪያ ያለህ መጽሐፍ ይገመገም ነበር። ኦኬ እና እዛ ግምገማ ላይ አንድ ያልጠበቅኩትና ያስገረመኝ ነገር ምንድነው? ይሄ ሁለተኛ እትም ነው። ኦኬ የመጀመሪያ እትም አለ እና ገምጋሚው የመጀመሪያውን እትም ይዞት መጣ። ሁለቱንም ለህዝብ አሳየና ወደ ግምገማ ገባ ማለት ነው። እሺ እና የሚገርም አንድ መጽሐፍ ነው። ሁለተኛ እትም ላይ ሲሆን ግን ሐሳብ የምታዳብራቸው ሐሳቦች ይኖራሉ፣ ደግሞ የምታረማቸው ነገሮች ይኖራሉ። ለምሳሌ እዚህኛው መጽሐፍ ላይ የታረሙ ቃላቶች አሉ፣ የፊደል ስህተቶች፣ በጣም ተቀራራቢ የሆኑ ድምጽ ያላቸው ቃላቶች አሉ። ለምሳሌ በቅስፈትና ቀሰፈ ወይም ቅስፈት በቅስፈት ቅስፈት ያው መከራ መጣጣት ነው። ቅጽበት ደግሞ ሲሆን ፍጥነት ነው የሚሆነው እና የመጀመሪያው መጽሐፍ ላይ ቅጽበት ለማለት ቅስፈት በየጽፍ ያለው እዚህኛው ላይ አርሜዋለሁ እና ለምሳሌ ደራሲው ቅጽበት ላለው ብሎ ቅስፈት ብሏል ብሎ ሲገመግም ተናገረ ማለት ነው። አስገረመኝ። ማለት ግምገማ የሚደረገው እንዲታረም ነው። የታረመው እጁ ላይ ያለ ያልታረመውን ማውራት ለምን እንዳስፈለገው ግራ ነው የገባኝ። የትችት ዓላማው ስህተቶች እንዲታረሙ ነውና እኛ ሀገር ግን አራሚ ሰው ለመጣል ነው የሚያርመው። ትምህርት ቤት ፈተና ሲያወጡ ሊጥሉን እንደሆነ ታውቃለህ የሚያወጡት እንጂ ያስተማሩንን ሊያስታውሱን አይደለም ፈተና የሚያወጡት። የኢትዮጵያ ጎበዝ ተማሪ ውጭ ሀገር ሄዶ ቶፕ ነው የሚሆነው። ለምን? የተማርከውን እንድታስታውስ ነው ክሉ እየሰጡ ነው የሚጠይቁ። የኛዎቹ ቅዝምዝም ወልፍየል ወደዚህ አድርጎ ስውር ወርቅ አድርጎ ይጠይቃል እንድትስት ማለት ነው። እንድትስት ነው። ጥሩ እና አስተማሪ ውይይት ነበረን። በተመልካቾች ስም አመሰግናለሁ። በዛሬው ዝግጅታችን ያደረግነውን ውይይት በዚህ እናበቃለን። በቀጣይ እንደዚሁ ተመሳሳይ ውይይት ይኖረናል። ወንድማችን ዘላለምን እንድንጠይቅ የምትፈልጉትን ጥያቄ
በኮሜንት መስጫ ላይ ብታስቀምጡልን ለሱ የምናደርስ ይሆናል። ይህንን ቃል እንገባለን። እኔም አሁን እንደው በሱ ንግግር ላይ የያዝኳቸው ጥያቄዎች አሉ። ለምሳሌ የዓመት መግቢያ ላይ ነው የምታደርጉት ጸሎትና አዋጅ የምታወጁበት። ስለዚህ ጉዳይ ጠንከር ያለ ጥያቄ አለ ይኖረኛል እና ሌሎችንም ጥያቄዎች ይዤ እመጣለሁ። ዘላለምም እንደሚገኝ ተስፋ አደርጋለሁ። ጥያቄውን ካወቅኩት ችግር የለም። እግዚአብሔር ይመስገን። እንግዲህ ጌታ ይረዳናል። በሁላችሁ ስም ወንድሜን ዘላለም ጌታቸውን ማመስገን ፈልጋለሁ። እንግዲህ እሱ በአቋም ደረጃ የሚያራምዳቸውን ትምህርቶች ምልከታዎቹን አጋርቶናል። ክርስቶስ ሰጠነ የሚለው ትምህርት የኔ አይደለም፣ ያንንም በማለቴ ይቅርታ ጠይቃለሁ ብሏል። ዘላለምን ስታስቡ ክርስቶስ ሰጠነ በሚለው ትምህርቱ እንዳታስቡት በጌታ ፍቅር እጠይቃችኋለሁ። በተጨማሪም ፖዝ የሚለው ስያሜ የመጨረሻው ሐዋርያ ነኝ፣ መገለጥ እኔ ላይ አብቅቷል ማለት አይደለም። እግዚአብሔር ጨለማውን ታስቆማለህ፣ ይህ ደግሞ የሚሆነው በወንጌል ስብከት ነው ስላለኝ ወንጌልን ስለምሰብክ ጨለማ ስለሚቆም ነው ራሴን ፖዝ ያልኩት። ጳውሎስ ነው ብላችሁ ውሰዱት፣ ፖዝ አይደለሁኝም፣ ጳውሎስ በሚለው ይስተካከልልኝ ብሏል። እንግዲህ እግዚአብሔር ይመስገን። ይሄ የምንፈልገው ውሳኔ የምንፈልገው አቋም ነው እና የማይጠቅሙ ግራ የሚያጋቡ አካሄዶችና ትምህርቶችን ራሱ ልምምዶችን እየተወ እየመጣ እንደሆነ ነው የነገረን። ለምሳሌ የጨው ቃል ኪዳን ከዚህ በፊት አገልጋዮችን መድረክ ላይ ያስገባ ነበረ። አሁን ግን የማይለወጥ ኪዳንን ከእግዚአብሔር ጋር መግባት የሚል ተርጓሜ ቢኖረውም ሰዎች ግን በዛ መንገድ ስላልተረዱት ትቼዋለሁ ብሏል። እንኳን ተውከው